ለበርካታ ዘመናት ማንነታቸው ስለማይታወቁ በራሪ አካላት ወይም ዩፎ በተነሳ ቁጥር የሰው ልጅ አይኑን ወደ ሰማይ ሲያቀና ከሌላ ፕላኔት የሚመጡ እንግዳ ፍጡራን እንደሆኑና ከሩቅ የጠፈር አካላት ተነስተው በሰማያችን ላይ እንደሚመላለሱ ስናስብ ቆይተናል። የሳይንስ ልቦለድ ፊልሞችና መጻሕፍትም ትኩረታችንን በሙሉ ከዳመና በላይ ባለው ሰፊው ጠፈር ላይ ብቻ እንድናደርግ ሲያደርጉ ኖረዋል። ሁላችንም በተንኮል እንድንታወር የተደረግን ይመስላል። ለዘመናት የምንፈልጋቸው ባዕዳን ፍጡራን በሚሊዮን የሚቆጠር የብርሃን ዓመታትን ተጉዘው ከሌላ ፕላኔት የሚመጡ አይደሉም። ይልቁንም ከዘመናት በፊት መጥተው ማንም በማይደርስበት በጥልቁ ውቅያኖሳችን ውስጥ መደበቂያቸውን ሰርተው አብረውን የሚኖሩ ጥንታውያን መጻሕፍትም አጋንንት ብሎ የሚጠሯቸው ፍጥረታት ሊሆኑ እንደሚችሉ እየተነገረ ነው። ስማቸው የለያይ እንጂ ሁለቱም ማለትም ሳይንስም ሃይማኖትም የሚናገሩት ስለ አንድ አይነት አካላት መሆኑም እየተረጋገጠ ነው። በዚህ ረገድ የአሜሪካ መከላከያ ተቋም ወይም ፔንታጎን ደረስኩበት ስላለው መረጃና ሌሎች አስገራሚ ጉዳዮች በዚህ ቪዲዮ እንቃኛለን። ይህንን መረጃ ይፋ ያደረገው ራሱ የአሜሪካ መከላከያ ሚኒስቴር ወይንም ፔንታገን ነው። ቀደም ሲል ስለ ዩፎ ወይንም ምንነታቸው የማይታወቁ በራሪ አካላት ሲነሳ ብልጭታ ወይም የካሜራ ስህተት እያለ ያጣጥላቸው የነበሩትን በርካታ የዩፎ ቪዲዮዎችን እውነተኛ መሆናቸውን በይፋ አምኗል። ሰሞኑን ደግሞ የአሜሪካ የባህር ኃይል ተዋጊ ጀቶች በቀረጹትና በቅርቡ ይፋ በሆነው ቪዲዮ ላይ አንድ አስደንጋጭ ክስተት ሌላ ትልቅ መነጋገሪያ አጀንዳ ይዞ መጥቷል። በቪዲዮው እንደሚታየው አንድ ክብ ቅርጽ ያለው አካል በአየር ላይ በሚያስገርም ፍጥነት ሲምዘገዘግ ቆይቶ ምንም አይነት ፍጥነት ሳይቀንስ በቀጥታ ወደ ውቅያኖስ ውስጥ ሰምጦ ይጠፋል። ይህ ሳይንስ ትራንስሚዲየም ወይም ባለብዙ ባህሪ እንቅስቃሴ የሚለው አይነት ክስተት ነው። በፊዚክስ ሕግ መሰረት ማንኛውም አካል በከፍተኛ ፍጥነት ወደ ውሃ ሲገባ የሃይድሮዳይናሚክ ግጭት ስለሚፈጠር ከፍተኛ ድምፅ እና የውሃ መረጨት ወይም ስፕላሽ መፈጠር ነበረበት። ሆኖም ግን እነዚህ አካላት ውሃውን አቅልጠው ወይንም በዙሪያቸው የግራቪቲ መስክ ወይንም ራፕ በብልስ ፈጥረው መጓዝ የሚችሉ ይመስል ያለምንም መረጨትና ፍጥነት መቀነስ ነው እንግዲህ ወደ ውሃ የሚሰምጡት። ይህ ክስተት ይፋ መሆኑን ተከትሎ ከዚህ ቀደም ሲደረጉ የነበሩ የምርምር ውጤቶች፣ ተያያዥ አጋጣሚዎችና ታሪካዊ ሰነዶችን በማገናኘት እነዚህ መነሳቸው የማይታወቁ ፍጡራን መዳረሻ እውነት ሰማይ ነው የሚለው ጥያቄ በድጋሚ እንዲነሳ ያደረገ ሲሆን የጥያቄዎቹ መነሳት ደግሞ የበራሪ አካሎቹ ዋና መቀመጫ በውቅያኖሶች ውስጥ መሆኑን ያረጋግጠ ሆኗል። የእነዚህ በራሪ አካላት ስያሜ ወይም ዩኤፒ ሲተነተን አንዲፋይንድ አኖማለስ ፊኖሜና መባሉ ለዚህም ይመስላል። ምክንያቱም አኖማለስ ወይንም ከተፈጥሮ ውጭ የሚለው ቃል የገባው ነገሮቹ በሰማይ ላይ ብቻ ሳይሆን በባህር ውስጥ ጭምር መንቀሳቀሳቸው በመረጋገጡ ነው። እነዚህ አካላት በውቅያኖስ ስር ስለመደበቃቸው መረጋገጫ የሚሆን ምን ነገር ተገኝቷል ይሉን ይሆናል። ለዚህም ራሱ ፔንታጎን መልስ አለው። የአሜሪካ የባህር ኃይል ሰርጓጅ መርከብ ወይም ሰብማሪንስ በሶናር ቴክኖሎጂ አማካኝነት ከባህር በታች የሚንቀሳቀሱና ዩኤስኦ ወይም አንዲፋይንድ ሰብመርጅድ ኦብጀክትስ የሚባሉ አካላትን በተደጋጋሚ መዝግቧል። በተለይ በካሪቢያን ባህርና በፖርቶሪኮ ትሬንች አካባቢ የባህር ኃይል መኮንኖች እንደሚጠረጥሩት ከባህር በታች የሚንቀሳቀስ የባህር ውስጥ እናት መርከብ ወይንም ማዘርሺፕ አለ። የሶናር መረጃዎችን የሚያሳዩት እነዚህ የባህር ውስጥ አካላት በውሃ ውስጥ ሊታሰብ ከሚችለው የትኛውም ሰርጓጅ መርከብ በላይ በሆነ ፍጥነት ማለትም ከ100 ኖትስ ወይም ከ185 ኪሎ ሜትር በሰዓት በላይ ይጓዛሉ። ተመሳሳይ ታሪካዊ ማረጋገጫ ለመስጠት የ1950ዎቹን የኔቶ የባህር ላይ ልምምድ ማስታወስ ይቻላል። በወቅቱ በደርዘን የሚቆጠሩ ወታደራዊ መርከቦች ከባህር ውስጥ እየወጡ ወደ ሰማይ በሚበሩ ግዙፍ የብርሃን ኳሶች አይተው በይፋ መመዝገባቸው በወቅቱ በስፋት ሲዘገብ የነበረ ጉዳይ ነው። ይህ የሚያሳየው ክስተቱ የአሁን ብቻ ሳይሆን ለዘመናት የነበረ መሆኑን ነው። ስለነዚህ ከዚህ ቀደም ዩፎ አሁን ደግሞ ዩኤፒ ወይንም ዩኤስኦ እያልን ስለምንጠራቸው አካላት ስናስብ አሁንም ቆም ብለን ማሰብ እንዳለብን እንረዳለን። ለምሳሌ ሃይማኖታዊ አስተምሮዎች በዚህ ረገድ ስለሚጠቅሷቸው ነገሮች። ዛሬ ሳይንቲስቶች ዩኤፒ ወይም ዩኤስኦ እያሉ የሚጠሯቸው ነገሮች የጥንት አባቶቻችንና የሃይማኖት አስተምሮቶች ከሺህ ዓመታት በፊት በተለየ ስም ያውቋቸው ነበር። በክርስትናና በሌሎች በርካታ የዓለም ሃይማኖቶች ውስጥ ውሃ የክፉ መንፈሳዊያን አካላት ወይም የአጋንንት መደበቂያና መንግስት ተደርጎ ነው የሚወሰደው። በቅዱሳን መጻሕፍት ላይ በጥልቁ ውቅያኖስ ውስጥ እንደሚኖር የሚነገረው ሌዋታን የተባለው ግዙፍ ፍጡር ተራ የባህር እንስሳ ሳይሆን የክፋት መንፈሳዊ ኃይል ማሳያ ነው። ጥንታውያን መጻሕፍት ይህ ፍጡር ከባህር ውስጥ እሳትና ጭስ እንደሚያወጣ ይገልጻሉ። ይህ ደግሞ ዛሬ ከባህር ውስጥ ከሚወጡት የብርሃን ኳሶች ጋር አስገራሚ መመሳሰል አለው። በሃይማኖታዊ ትውፊቶች መሰረት ወደ ምድር የተጣሉት የወደቁ መላእክትም መደበቂያቸውን ያደረጉት በጥልቁ ውቅያኖስ ውስጥ እንደሆነ በስፋት ሲገለጽ ቆይቷል። በብዙ መንፈሳዊ አስተምሮች ዘንድ በባህር ውስጥ እጅግ የረቀቀ የአጋንንት መንግስት ወይንም ማሪን ኪንግደም እንዳለም ይታመናል።
የመንግስት የሰው ልጅ አእምሮ ለመቆጣጠርና ቴክኖሎጂን በመምሰል ሰዎችን ለማሳሳት እንደሚንቀሳቀስም ይነገራል። ከዚህ ቀደም በታላላቅ ዩኒቨርሲቲዎችና ወታደራዊ ተቋማት በተደረጉ ጥናቶች ሲገለጽ እንደኖረው የዩኤፎዎች መኖሪያ በሰማይ ነበረ። እንደ አውሮፓ አቆጣጠር በ2023 የሃርቫርድ ዩኒቨርሲቲ የሥነ ፈለክ ፕሮፌሰር ኤቪ ሎብ እና የፔንታጎን የኤኤአርኦ የቀድሞ ዳይሬክተር በጋራ ያወጡት ጥናት አስገራሚ ነበር። ፕሮፌሰሩ እንዳሉት በጥናታቸው መሰረት በሶላር ሲስተማችን ውስጥ ያለች አንዲት ግዙፍ የባዕድ መርከብ ወይም ማዘርሺፕ እንዳለችና ወደ መሬት የሚመጡ ትናንሽ ዲስኮችም ወይም መመርመሪያዎች የምትልከውም እሷ እንደሆነች ሳይንሳዊ መላምት አስቀምጠው ነበር። ይህቺ እናት መርከብ በአጽናፍ ዓለም ውስጥ ረጅም ርቀት መጓዝ የምትችል የራሷ ስነ ምህዳር ያላት ግዙፍ ተንሳፋፊ ከተማ ነች። ታዲያ ከዚች መርከብ የሚላኩ ትናንሽ መመርመሪያዎች የት ነው የሚያርፉት ተብሎ ለቀረበላቸው ጥያቄ በወቅቱ መልስ ያልሰጡት ምሁሩ አሁን ላይ ከሚታዩትና በመረጋገጥ ላይ ከሚገኙት መረጃዎች አንጻር የዩኤፎዎቹ ሌላ መዳረሻ የውቅያኖስ ወይም የባህር ስር እንደሆነ ታምኖበታል። የሰው ልጅ ገና 5% ብቻ በሚያውቀው ጨለማና እጅግ ከፍተኛ የውሃ ግፊት ያለበት የውቅያኖስ ጥልቀት ውስጥ፣ በእርግጥ እዚያ ማንም በማይደርስበትና በማያየው ጥልቅ ስንጥቅ ውስጥ ግዙፍ የባዕዳን መሰረቶች ቢኖሩ እንኳን እኛ ለማወቅና ለማየት የምንችልበት ምንም አይነት ቴክኖሎጂ ባለመኖሩ ለመደበቅ ፍጹም ምቹ ቦታ ነው። እንግዲህ እስከዛሬ ስናምንበት የነበረው ሁሉ መና የሚያስቀር ነገር ተከስቷል። ለዘመናት የምንፈልጋቸው በአዳም ፍጡራን በሚሊዮን የሚቆጠሩ የብርሃን ዓመታትን ተጉዘው ከሌላ ፕላኔት የሚመጡ አይደሉም። ይልቁንም ከዘመናት በፊት መጥተው ማንም በማይደርስበት በጥልቁ ውቅያኖስ ውስጥ መደበቂያቸውን ሰርተው አብረውን የሚኖሩ ጥንታዊ መጻሕፍት አጋንንት ብለው የሚጠሯቸው ፍጥረታት ሊሆኑ እንደሚችሉ እየተነገረ ነው። ስማቸው የለያይ እንጂ ሁለቱም ማለትም ሳይንስም ሆነ ሃይማኖት የሚናገሩት ስለ አንድ አይነት አካል መሆኑም እየተረጋገጠ ነው። የሰው ልጅ እውነተኛውን ምስጢር ለማግኘት አሁንም አይኖቹን ከሰማይ ላይ ማንሳትና ወደ ጥልቁ ባህር ማዞር ይኖርበታል። እውነቱ ያለው ከባህር በታች ነውና።